ይስጥልን ክብራን ተመልካቾቻችን ከካፋ ቴሌቪዥን ለሳቱ የመራርናቸው ዜናዎች ይዘን ቀርበናል ከዜናዎቹ ጋር ብሩክታይት ብርሃን ሀገራዊና ክልላዊ አንድነትን ለማጠናከር ስፖርት ያለው ፋይዳ ከፍተኛ በመሆኑ በተጠናከረና ሁሉም ባሳተፈ መልኩ ስፖርታዊ እንቅስቃሴዎችን ማካሄድ እንደሚገባ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ባህል ቱሪዝምና ስፖርት ቢሮ አሳሰበ ቢሮ በካፋ ዞን ባህል ቱሪዝምና ስፖርት መምሪያ ጋር በመተባበር የአንድ ሰዓት የአካል እንቅስቃሴ ብቃት ለሚሊዮኖችና ለአብሮነት በሚል መሪ ቃል በቦንጋ ከተማ ማህበረሰብ አቀፍ የአካል ብቃት እንቅስቃሴን አስጀምሯል ትንታኔውን ክፍል ያለው ማስተናርቶታል በክልሉ የማህበረሰብ አቀፍ የአካል ብቃት እንቅስቃሴ ማስጀመሪያና የአንድ ሰዓት የአካል ብቃት እንቅስቃሴ ለሚሊዮኖችና ለአብሮነት በሚል መሪ ቃል በቦንጋ ከተማ በተካሄደው የአካል ብቃት እንቅስቃሴ መድረክ የተገኙት የካፋ ዞን ባህል ቱሪዝምና ስፖርት መምሪያ ኃላፊ አቶ ተሾማ አምቦ የፕሮግራሙን መጀመር አስመልክቶ ተከታዩን መልእክት አስተላልፈዋል። የአካል ብቃት እንቅስቃሴ ፕሮግራምን በማስፋፋት እና የህብረተሰቡን ስፖርት ተሳትፎ በማሳደግ ጤናማ አምራች እና ንቁ ዜጋ ለመፍጠር ምቹ ሁኔታ ይፈጥራል። እንዲሁም ህብረተሰቡ የማይተላለፉ በሽታዎችን በመከላከል እና ጤንነቱንም በመጠበቅ ለመድኃኒት ግዢ የሚያወጣውን ወጪ በመቀነስ የስፖርት እንቅስቃሴ ጠቀሜታ ላይ ያለው ግንዛቤ እንዲያጎለብት ለማድረግ ነው። በዚህም በተጨማሪ ስፖርት ለማህበራዊ ልማት የህዝብ ለህዝብ ትስስር እና መልካም ግንኙነት ለመፍጠር ያለው ፋይዳ ጎልቶ እንዲወጣ ምቹ ሁኔታ ለመፍጠር ነው። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ባህል ቱሪዝምና ስፖርት ቢሮ ኃላፊው አቶ ፋንታውን ብላቴ ስፖርት ሀገራዊና ክልላዊ አንድነትን ለማጠንከር ሚናው የጎላ ነው ብለዋል። ስፖርት ለጤና፣ ስፖርት ለአንድነት፣ ስፖርት ለፍቅር እንዲሁም ለመቻቻልና ለአብሮነት ያለው ዓለም አቀፋዊ ፋይዳ እጅግ በጣም የጎላ ነው። ሀገራት ከፍተኛ ጥላቻቸውን በስፖርተኞች በስፖርት ሜዳ ላይ በሚያካሂዱ እንቅስቃሴዎች ይታረቃሉ፣ ቁርሾች ይፈታሉ፣ ፍቅር ይተከላል፣ አብሮነትን ይበለጽጋል። ብዝሃነትን መኖርም ትልቅ ትርጉም ይሰጠዋል። ስለዚህ ስፖርት ከጤናችን ባለፈ ዓለም አቀፋዊ ሀገራዊና ክልላዊ አንድነትን በማስተሳሰርና በማጠናከር ያለው ፋይዳ እጅግ ትልቅ ስለሆነ ይህን ታላቁን እንቅስቃሴ በተጀመረው ልክ ማስቀጠል መትከል እጅግ ወሳኝ ነው። የቢሮ ኃላፊው አያይዘውም የማህበረሰብ አቀፍ ስፖርታዊ እንቅስቃሴዎች ዓላማ አንድነትን ማጠናከርና ጤናማ ዜጋ ማፍራት እንደሆነም ገልጠዋል። የማህበረሰብ አቀፍ ስፖርት እንቅስቃሴ ዓላማው ህዝቦችን ማስተሳሰር ስለሆነ ዓላማው ፍቅርን መትከል ስለሆነ የፍቅር መልእክትን ማስተላለፍ ስለሆነ ከአጎራባች ዞን ከጅማ ዞን ጋር ከአጎራባች ዞን ከቤንች ሸኮ ዞን ጋር ከአጎራባች ዞን ከሸካ ዞን ጋር ከኮንታ ዞን ጋር አልፋችሁ በክልላችን ውስጥ በሚገኙ ዞኖች ሁሉ እየዞራችሁ ፍቅርን እንድትዘሩ አብሮነትን እንድትዘሩ እንድታጠኑ ታላቅ መልእክቴን ለማስተላለፍ ፈልጋለሁ። ስፖርት በሀገራችን አሁን እየተስተዋለ ያለውን ስብራት ለመጠገን ሚናው የጎላ እንደሆነም ነው አቶ ፋንታውን የገለጹት። አሁን በአሁን ደረጃ እየተፈታተነ የሚገኘው የሀገራችን ስብራት አብሮነትን ብዝሃነትን መኖር አለመቻል ነው። ኢትዮጵያ ለሁሉም ትበቃለች። ኢትዮጵያ ከሁላችንም ትርፍ ናት። ሀብቷን ማየት ከቻለን ሀብቷን ማልማት ከቻለን መልካም ወጣቶች አሏት፣ ተመክሮ የሚሰሙት መልካም ህዝቦች አሏት፣ መልካም መካሪ አባቶች አሏት። ነገር ግን የግል ፍላጎትን ብቻ የሚያራምዱ ጽንፈኝነትን ብቻ የሚሰብኩ ነጠላ ትርክትን ብቻ የሚሰብኩ ግለሰቦች ሊያከፋፍሉን አከፋፍሎ በትነውን ሊበሉን የኛን በረከት እንዳንቋደስ እንዳንካፈል ታላቅ ዋጋ ያስከፈሉ ናቸው። ይህንንም በኢትዮጵያዊ ጨዋነት መንፈስ አንድነትን በስፖርት ላይ ቆመን በመትከል ኢትዮጵያ እንድናጠናት ደቡብ ምዕራብ ኢትዮጵያ ክልል እንድናጠና አደራ ያልኩኝ ፕሮግራሙ በዚሁ ተጠናክሮ እንዲቀጥል መልእክቴን አስተላልፋለሁ። እንኳን አደረሰን፣ እንኳን አደረሳችሁ። አመሰግናለሁ።
በስፖርታዊ እንቅስቃሴው ላይ እየተሳተፉ ካገኘናቸው መካከል አስተያየታቸውን የሰጡን ተከታዩን ብለውናል። እንደምታዩ የተለያዩ ብሔሮች አሉ፣ የተለያዩ ሃይማኖቶች አሉ። እዚህ ጋር አለየናቸውም፣ አልመረጥናቸውም። በጋራ ነው አንድ ላይ ሰራነው። ስፖርት ደግሞ ያው ፍቅር ነው ከመሰረቱ። ለምሳሌ የተጣላ አንድ ሀገር ወይንም አንድ የተለየ ከኛ የተለየ ዞን ቢኖር ለጸብ ሳይሆን ለፍቅር ነው ስፖርት የምንሰራውና ፋይዳው ከፍተኛ ነው ብዬ አምናለሁ። የዛሬው የተለየ የሚያደርገው ማለት ነው የተለያዩ ማህበረሰቦች ስለመጡ ለምሳሌ ከመንግስት ሰራተኞች አብዛኞቹ እዚህ ውስጥ የምታያቸው ያው ቀደም ያያችኋቸው የውሹ የቴኳንዶ ነው አብዛኛውን እየሰሩ የነበሩት። ግን ያው እንደዚህ በማስ ስፖርት ደግሞ አብዛኛውን ጊዜ አልተለመደም እኛ ሀገርና ተለምዶ እንዲሰራ ምክሬን ያስተላለፍኩት አንድ ላይ ሁሉ አንድ ላይ ሆኖ መስራቱ ደግሞ ልዩ ያደርጋል ማለት ነው። የተለያዩ የስፖርት ስታዲየሞች ውስጥ የስፖርት ሜዳዎች ስናየው ከተለያዩ አገሮች የመጡ በጸብ እንኳን በጦርነት ውስጥ ያሉ አገሮች ሁሉ በአንድ ሜዳ ገብቶ መጨረሻ ላይ ስፖርታዊ እንቅስቃሴ አድርገው ተሸናንፎ ተቃቅፎ የሚወጡበት መድረክ ነውና ዛሬም እዚህ ጋር ያየነው የተለያየ አስተሳሰብ ያላቸው ሰዎች ሊኖሩ ይችላሉ፣ የተለያየ አመለካከት ያላቸው ሰዎች ሊኖሩ ይችላሉ። ይሄ ሁሉ በአንድነት ቀርቦ እዚህ ጋር የታየበት መድረክ በመሆኑ እንዲህ አይነት መድረኮች አመት ቆጥሮ ብቻ ሳይሆን በየጊዜው በየሳምንቱ በየወሩ እንደዚህ የተከበሩ ሁሉም በአንድነት የሚያከብሩበት ሁኔታ ቢፈጠር ጥሩ ልምድ ይሆናል ባይ ነኝ። ይሄንን የኢትዮጵያ ህዝቦች አንድ ሆነን አገራችንን አካባቢያችንን ህዝባችንን አስተባብረን በጋራ መልማት ለሀገር ልማትና እድገት የሚሰጠው አስተዋጽኦ እጅግ በጣም ሰፊ እንደሆነ ይህም ደግሞ አብሮነት አንድነትና መቻቻል ደግሞ በህብረተሰቡ መካከል ፍቅርንና አንድነትን በማጠናከር ኢትዮጵያውያን እርስ በርስ ተረዳድተው ተደጋግፈው አካባቢያቸውንና ሀገራቸውን እንዲያለሙ ለማድረግ የሚችሉበትን ሁኔታ ለማጠናከርና ይሄ መልእክት ለመላው የሀገራችን ህዝቦች እንዲሁም ደግሞ ለደቡብ ምዕራብ ኢትዮጵያ ህዝቦች ለ13ቱም ብሔረሰቦች ትልቅ የአብሮነትና የአንድነት ተምሳሌት የሆነበት ሁኔታ ነው የሚያሳየው። የወባ ወረርሽኝን ለመቆጣጠር ሁሉም ባለድርሻ አካላትን ያሳተፈ የመከላከል ስራ መሰራት እንዳለበት በሺሺንዳ ከተማ አስተዳደር የሚገኙ አንዳንድ ነዋሪዎች ጠየቁ። የከተማ አስተዳደሩ ማህበራዊ ዘርፍ ጽህፈት ቤት በበኩሉ ወረርሽኙን ለመቆጣጠር እየሰራ መሆኑን አስታውቋል። ናስር ተማም ያዘጋጀውን ጽዮን ታደለ ታቀርባለች። ለከፋ ቴሌቪዥን አስተያየት የሰጡት የከተማ ነዋሪዎች እንደገለጹት ወረርሽኙ አስጊ ደረጃ ላይ መድረሱን አመልክተው በዚህ ረገድ ያላቸውን ሐሳብ አስረድተዋል። በጣም ተስፋፍቷል። እዚህ አካባቢ ድሮ አይታወቅም ነበር ወባ በሽታ ማለት ነው። የሚታወቀው እኛ እንደምንሰማው ከሆነ ጋምቤላ ክልል ዲማ አካባቢ የዱ ሰዎች ነበሩ ታሞ መጡ እንደዚህ ሆኑ የሚባለው። አሁን ላይ ግን በየቦታው ገጠራማም አካባቢ ከተማ ላይም በየቦታ ተስፋፍቷል። ነዋሪዎቹ አክለውም ወረርሽኙ እንዳይስፋፋ ህብረተሰቡ የበኩሉን መወጣት እንዳለበት አብራርተዋል። አካባቢ ላይ ያለውን የተቀመጠ ጎርፎችን ቦያ ወጥቶ ማስኬድ እንደገና የተሰጠውን አጎበር በአግባቡ መጠቀም እና ከራሱ የሚያስፈልገውን ጥንቃቄ ማድረግ ግድ ነው። ጉዳዩ የሚመለከተው የመንግስት አካል አፋጣኝ ምላሽ እንዲሰጥ ነዋሪዎቹም አሳስበዋል። ማድረግ አለበት አጎበር እንዲዳረስ ማድረግ ነው። አሁን ጎርፍ የሚቀመጡ ቦታዎችን ርጭት ነው አርጭቷል፣ ፋሷል፣ እንዲያፋሱ አድርጓል። በሴል በድር በምን ጎርፎችን መንገድ ሰጥቶ ቦይ ሰጥቶ እንዲሄዱ አድርጓል። እዛ ቦታ ርጭት አርጭቷል፣ ቤት ተረጭቷል፣ ቤት አድርጓል። እንግዲህ መንግስት ማድረግ ያለበት ይሄ ነው። መንግስትም እየተከታተለ ነው። የመድኃኒት እጥረት አለ፣ ግን መድኃኒት እጥረት ቢሆንም ሕክምናውን እየወሰደ ነው። የከተማ አስተዳደሩ ማህበራዊ ዘርፍ ጽህፈት ቤት ኃላፊ አቶ ሀብታሙ ግርማ በበኩላቸው ወረርሽኙ የተከሰተባቸውን አካባቢዎች አብራርተዋል። ቀደም ሲል እዚህ አካባቢ ወባ የሌለበትና ምናልባት ወባ ታሞ የተገኘ ሰው ቢኖር ከሌላ አካባቢ ከቴፒ ከዲማ ወይ ከሚዛን አካባቢ ከበረሃማ አካባቢ የመጣ ተብሎ ነበር የሚነገረውና እዚህ አካባቢ ወባማ አልነበረም። አምና ከ2015 ላይ ነው የወባ ወረርሽኝ ያው እንደ ሀገርም እንደኛ አካባቢም የታየው። ከዚህ አንፃር
በእኛ ከተማ አስተዳደር ያው ወባ በአራቱም ቀጠና ላይ ታይቷል ማለት አለ ማለት ይቻላል። ቀበሌዎች ወረርሽኙን የመከላከል አቅም እንዲፈጥሩም ስለሚደረግላቸው ድጋፍም ኃላፊው አብራርተዋል። በመከላከል ስራ ሂደት ያው በተለይ ወባ በሽታ አደገኛ ከመሆኑም ያው ገዳይም ስለሆነ እንዲሁም ያው ቶሎ የመስፋፋት ባህሪም ስለነበረው እኛ መከላከል ላይ የሰራነው ስራ ህብረተሰቡን በመቀስቀስ አካባቢያቸውን በጣም እንዲያጸዱ ያቆሩ ውሃዎችን እንዲያፈሱ በአጠቃላይ ያው በአካባቢያቸው የጽዳት ስራ እንዲሰሩ እንዲሁም ደግሞ ኬሚካል ርጭት ውሃማ የሚቀመጥ ለማፋሰስም አዳጋች የሆኑ አካባቢዎች ላይ የኬሚካል ርጭት አካሂደናል። በተመሳሳይ መልኩ ደግሞ ያው በቂም ባይሆን አጠቃላይ ታለመው ማዳረስ እንኳን ባይቻልም የኬሚካል ርጭት የቤት ለቤት ቤት ውስጥ ኬሚካል ርጭት በአራቱም ቀጠና አድርገናል። በጊምቦ ወረዳ በተለያዩ የኢንቨስትመንት መስኮች ለሚሰማሩ ባለ ሀብቶች ምቹ ሁኔታ መኖሩን የወረዳው አስተዳደር አስታወቀ። በወረዳው አቶ ጌታቸው ወርቁ በተባሉ ባለ ሀብት ባለ 4 ወለል ሁለገብ ህንጻ ለመገንባት የሚያስችል የመሰረተ ድንጋይ ተቀምጧል። ወረዳው በተመሳሳይ ሁኔታም ሆነ በሌሎች የኢንቨስትመንት መስኮች ለሚሰማሩ ባለ ሀብቶች አስፈላጊውን ድጋፍና ክትትል ያደርጋል ያሉት የወረዳው ዋና አስተዳዳሪ አቶ ትብብሩ አሰፋ ለአቶ ጌታቸውም ግንባታውን እስኪያጠናቅቁ አስፈላጊው ድጋፍ ይደረጋል ብለዋል። ዘገባው የወረዳው የመንግስት ኮሙኒኬሽን ጉዳዮች ጽሕፈት ቤት ነው። እንደ ሀገር አብሮነትን በዘላቂነት ለመገንባት አስተሳሳሪ ትርክቶችን መገንባት ያስፈልጋል ሲሉ የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራህ ገለጹ። ብዝሃነትን መኖር በሚል መሪ ሀሳብ በአገር አቀፍ ደረጃ የአብሮነት ቀን ተከብሯል። በብልጽግና ፓርቲ ዋና ጽሕፈት ቤት አብሮነትን ለማጠናከር የሚተጋ አመራር በሚል መሪ ሀሳብ መርሃ ግብሩ ተካሂዷል። ክፍል ያለሙ ተጨማሪ ያለው በመርሃ ግብሩ ላይ መልእክት ያስተላለፉት አቶ አደም ፋራህ በዓሉን በስፖርታዊ እንቅስቃሴ ማክበር ያስፈለገበት ዋነኛው ምክንያት ስለ አብሮነት ፋይዳ ግንዛቤ ለመፍጠር በማለም እንደሆነ አንስተዋል። እንደ ሀገር አብሮነትን በዘላቂነት ለመገንባት አስተሳሳሪ ትርክቶችን መገንባት ጠቃሚ መሆኑንና የተናጠል ክፍተትን ለመሙላት እጅግ ጠቃሚ መሳሪያ መሆኑንም ገልጸዋል። ድህነት፣ ኋላ ቀርነትና ጦርነት ከአብሮነት መላላት ጋር የሚመጡ ችግሮች መሆናቸውን ያነሱት አቶ አደም ለነዚህ ጉዳዮች በዘላቂነት እልባት መስጠት እንዲቻል የአብሮነት ባህል መገንባት እንደሚያስፈልግ አብራርተዋል። አብሮነት ለሀገራችን ትልቅ ትርጉም ያለውና ያሳካናቸው ድሎች ልዩነታችንን በመተው በጋራ በመቆማችን የተገኙ እንደሆኑ የአድዋ ድል ሁነኛ ምስክር ነው ሲሉ አንስተዋል። ይህን የአሰባሳቢነት ትርክት መገለጫ የሆነው የአብሮነት ሐሳብን መሰረት ለማስያዝም ስፖርት ሁነኛ መሳሪያ መሆኑን ነው የጠቀሱት። መላው የብልጽግና ፓርቲ አመራርና አባላቶችም ይህ አዎንታዊ ሐሳብ በዘላቂነት የታለመለትን ግብ ይመታ ዘንድ የበኩላቸውን አስተዋጽኦ እንዲያበረክቱና የአብሮነት አርበኛ እንዲሆኑ ጥሪ ማቅረባቸውን የፓርቲው መረጃ ጠቅሶ ፋና ዘግቧል። ኢትዮጵያ የባህር በር ለማግኘት ከሶማሌላንድ ጋር የደረሰችው የመግባቢያ ስምምነት የኢትዮጵያ የዲፕሎማሲ ስኬት ማሳያ ነው ሲሉ የአሜሪካው የፖለቲካ ተንታኝ አንድሪው ኮርቢኮ ተናገሩ። ኢትዮጵያ የባህር በር ማግኘት የሚያስችላትን የመግባቢያ ስምምነት በጠቅላይ ሚኒስትር ዶክተር አብይ አህመድ እና በሶማሌላንድ ፕሬዝዳንት ሙሴ ቢሂ አብዲ መካከል ታህሳስ 22 2016 ተፈራርመዋል። ፍጹም ተሾመ የኢትዮጵያ ዜና አገልግሎት ድርጅት ዘገባን ያቀርበዋል። በስምምነቱ መሰረት ኢትዮጵያ ወደብና የጦር ሰፈር ለመገንባት የሚያስችላትን ቦታ በሊዝ የምታገኝ ሲሆን ሶማሊላንድ ደግሞ ከኢትዮጵያ የልማት ኩባንያዎች ድርሻ እንደምታገኝ ተመላክቷል። ይህንንም ተከትሎ አሜሪካዊ የፖለቲካ ተንታኝ አንድሪው ኮርቢኮ ኢትዮጵያ ከሶማሊላንድ ጋር የደረሰችው የመግባቢያ ስምምነት የኢትዮጵያ ዲፕሎማሲ ስኬት ማሳያ ነው ብሏል። የመግባቢያ ስምምነቱ ኢትዮጵያ ያላትን ጂኦፖለቲካል አቅም ጥቅም ላይ ለማዋልና የባህር በር ካለመኖር ጋር ተያይዞ የሚነሱ ችግሮችን ለማስቀረት እንደሚያስችልም ተናግሯል። በስምምነቱ መሰረት ኢትዮጵያ የጦር ሰፈር ለመገንባት የሚያስችላትን ቦታ በሊዝ ማግኘቷም የሀገሪቱን ሰላም እንዲሁም የቀጠናውን ሰላምና ደህንነት ለማረጋገጥ እድል እንደሚሰጥም ጠቅሷል። ኢትዮጵያ ዘመናዊ ወደብን በማልማት ዓለም አቀፍ ንግድን ለማሳለጥ የምታከናውነው ተግባራት ሶማሊላንድን የራሷ ተጠቃሚነትን ለማረጋገጥ እንደሚያስችላትም ተናግሯል። በኢትዮጵያ መንግስትና ሶማሊላንድ መካከል የተፈረመው የመግባቢያ ስምምነት በተለይም በቀጠናው ትስስር ለመፍጠር ለአካባቢው ሀገራት ምሳሌ የሚሆን ነው ብሏል። ይህ አካሄድ ኢትዮጵያ፣ ሶማሊላንድና ጅቡቲ በምስራቅ አፍሪካ አዲስ የትብብር ኮሪደር በመፍጠር በቀጠናው የውጭ ኢንቨስትመንትን ለመሳብ እድል እንደሚፈጥርም ገልጿል።
በሚቀጥሉ 7 ቀናት ውስጥ የሚኖረው የአየር ሁኔታ በአሁኑ ወቅት በመከናወን ላይ ለሚገኘው የድህረ ሰብል ስብሰባ እንቅስቃሴ አመቺ ሁኔታን እንደሚፈጥር ተገልጿል። ዘገባው የፋና ብሮድካስቲንግ ኮርፖሬት ነው። ጽዮን ታደለ ታቀርበዋለች። በደቡብ አጋማሽና በመካከለኛው የሀገሪቱ ክፍሎች ላይ የሚኖረው እርጥበት ዘግይተው ለተዘሩ ሰብሎች ለቋሚ ተክሎች መሆኑ ተገልጿል። እንዲሁም ሁለተኛ የዝናብ ወቅታቸው ለሆኑት ጥምር ግብርና ለሚካሄዱት ለደቡብ አጋማሽ የሀገሪቱ ክፍሎች ለእንስሳት ልማትም ሆነ ለሰብሎች የውሃ ፍላጎት መሟላት ምቹ ሁኔታ ይፈጥራል ተብሏል። በተጨማሪ በሰሜን ምስራቅ በመካከለኛውና በምስራቅ ሀገሪቱ ክፍሎች አነስተኛ መጠን ያለው እርጥበት እንደሚጠበቅ ነው የተመላከተው። በእነዚህ አካባቢዎች ለቋሚ ተክሎች የውሃ ፍላጎት መሟላት ለአርብቶ አደርና ከፊል አርብቶ አደር አካባቢዎች የግጦሽ ሳርና የመጠጥ ውሃ አቅርቦትን ከማሻሻል አንጻር ጠቀሜታ እንደሚኖረውም ተጠቁሟል። በእነዚህ ቀናት በአብዛኛው የሀገሪቱ ክፍሎች ላይ የበጋው ደረቅ ፀሐያማውና ነፋሻማው አየር ሁኔታ ቀጣይነት እንደሚኖረው አሃዛዊ የትንበያ መረጃዎች ይጠቁማሉ። በሌላ በኩል የበልግ ወቅትን ቀድመው ለሚጀምሩ አካባቢዎች ማሳን አስቀድሞ ለማዘጋጀት ጠቀሜታ ይኖረዋል ተብሏል። በጥር ወር የመጀመሪያው ሳምንት ደግሞ የበጋው ደረቅ ፀሐያማውና ነፋሻማው የአየር ሁኔታ እንደሚስተዋል ተመላክቷል። ይሁንና በፀሐይ ኃይል ታግዘው ከሚፈጠሩት የሜትሮሎጂ ገጽታዎች ላይ በመነሳት በደቡብና ደቡብ ምዕራብ የሀገሪቱ አካባቢዎች ላይ የተሻለ የደመና ክምችት እንደሚኖር አሃዛዊ የትንበያ መረጃዎች እንደሚያሳዩ ተጠቁሟል። ከዚህ ጋር ተያይዞ በተለይም በደቡብ ምዕራብና በጋ ሁለተኛ የዝናብ ወቅታቸው በሆኑት የሀገራችን ሶማሌ ክልል ደቡባዊ ክፍል ጉጂ፣ ቦረና፣ ሲዳማ ክልልና የደቡብ ኢትዮጵያ ክልል ከቀላል እስከ መካከለኛ መጠን ያለው ዝናብ ይኖራቸዋል። አልፎ አልፎ ከሚጠናከሩት የሜትሮሎጂ ገጽታዎች ላይ በመነሳት በመካከለኛው በምስራቅና በሰሜን ምዕራብ የሀገሪቱ አካባቢዎች ላይ ወቅቱን ያልጠበቀ ቀላል መጠን ያለው ዝናብ ይኖራል። በአጠቃላይ በሚቀጥሉት 7 ቀናት ከኦሮሚያ ክልል ጅማ፣ ምዕራብ አርሲ፣ ጉጂ፣ ምዕራብ ጉጂና የቦረና ዞኖች፣ የሲዳማ ክልል፣ የደቡብ ክልል፣ የመካከለኛው የኢትዮጵያ ክልል፣ የደቡብ ምዕራብ ኢትዮጵያ ክልል መደበኛና ከመደበኛ በላይ ዝናብ ይኖራቸዋል ተብሏል። በተጨማሪም ከአማራ ክልል ምዕራብና ምስራቅ ጎጃም፣ የሰሜንና የደቡብ ወሎ ዞኖች እንዲሁም ከሰሜን ሸዋ ዞኖች እንዲሁም አዲስ አበባ፣ ኦሮሚያ ክልል ሰሜን ሸዋ፣ ሰላሌ ቀላል መጠን ያለው ወቅቱን ያልጠበቀ ዝናብ እንደሚኖራቸው ተገልጿል። የምዕራብ ሸዋ ዞኖች ቡኖ በደሌ፣ ኢሉባቡር፣ ባሌ፣ ምስራቅ ባሌ፣ የምስራቅና የምዕራብ ሐረርጌ እንዲሁም ድሬዳዋና ሐረሪ የመካከለኛው የምስራቅና የደቡብ ትግራይ ዞኖች እንዲሁም ከአፋር ክልል ዞን 2፣ 4፣ 3 እና 5 ቀላል መጠን ያለው ወቅቱን ያልጠበቀ ዝናብ እንደሚያገኙ ተመላክተዋል። በሌላ በኩል አልፎ አልፎ ባሉት ቀናትም በምስራቅ አማራ በመካከለኛውና በምስራቅ ሀገራችን አካባቢዎች ላይ የሌሊትና የማለዳው ቅዝቃዜ እንደሚስተዋል አሃዛዊ የትንበያ መረጃዎች እንደሚያሳዩ የብሔራዊ ሜትሮሎጂ አገልግሎት መረጃ ያመለክታል። የሊባኖሱ ታጣቂ ቡድን ሄዝቦላ ታህሳስ 23 2016 ዕለተ ማክሰኞ የሐማስ ምክትል መሪን በገደለችው እስራኤል ላይ የአጸፋ እርምጃ እወስዳለሁ ሲል ዛተ። ክፍል ያለሙ ተጨማሪ ያለው የሐማስ የፖለቲካ ቢሮ ምክትል መሪ የነበረው ሳለህ አልአሮሪ በሊባኖስ ዋና ከተማ ቤሩት ዳርቻ በምትገኝ መንደር ውስጥ ግድያ ተፈጽሞበታል። ሂዝቦላ ባወጣው መግለጫ በቤሩት የደረሰው የመሪ ግድያ በሊባኖስ ላይ የተቃጣ አደገኛ ጥቃት መሆኑን ገልጿል። ሂዝቦላ በደቡብ ሊባኖስ ዳርቻ በምትገኘው መንደር መሃል ላይ የተፈጸመው የአልአሮሪና አብረውት የነበሩ ሰዎች ግድያ በሊባኖስ በህዝቧና በደህንነቷ እንዲሁም ሉዓላዊነቷ ላይ የተቃጣ አደገኛ ጥቃት ነው። ይህ ወንጀል ምላሽ ሳይሰጠው ዝም ብሎ አይታለፍም ብለዋል። የመከላከል አቅማችን ከፍተኛ ደረጃ ላይ ደርሷል ያለው ሂዝቦላ ተዋጊዎቹ በከፍተኛ ዝግጅት ላይ መሆናቸውን ጠቅሷል። እስራኤል በበኩሏ ሂዝቦላ ለሚሰነዝረው ማንኛውም ጥቃት ዝግጁ መሆኗን አስታውቃለች። የእስራኤል ጦር እንደገለጸው እስራኤል ራሷን አዘጋጅታለች። የአልአሮሪን ግድያ በቀጥታ ያላነሱት የጦሩ ቃል አቀባይ ዳንኤል ሃጋሪ በሰጡት መግለጫ ጦሩ ለመከላከልና ለማጥቃት በከፍተኛ ተጠንቀቅ ላይ ነው ብለዋል። ሐማስ የአልቃሳም ብርጌድ 2 አባላትና የሐማስ የፖለቲካ ቢሮ ምክትል ኃላፊን ጨምሮ 6 ሰዎች መገደላቸውን በትናንትናው ዕለት ማስታወቁ ይታወሳል።
የባለፈው ጥቅምት ወር የእስራኤልና ሐማስ ጦርነት መቀስቀሱን ተከትሎ የሊባኖሱ ሂዝቦላህ ለሐማስ አጋርነት ለማሳየት በእስራኤል ላይ ተኩስ ከፍቷል። ይህን ተከትሎ እስራኤልም በሰሜን እስራኤል ተጨማሪ ግንባር ከፍታለች። በጃፓኗ ቶኪዮ ከተማ የተከሰተውን የአውሮፕላን አደጋ ተከትሎ ከ100 በላይ በረራዎች መሰረዛቸውን የጃፓን አየር መንገድ አስታወቀ። በሰሜናዊ ጃፓን ከምትገኘው ሳፖሮ ከተማ ወደ ቶኪዮ እየበረረ የነበረው የመንገደኞች አውሮፕላን በቶኪዮ የመሬት መንቀጥቀጥ አደጋ እርዳታ እየሰጠ ከነበረ አውሮፕላን ጋር ተጋጭቶ የ5 ሰዎች ሕይወት አልፏል። በሁለተኛው የእርዳታ ሰጪ አውሮፕላን ውስጥ የነበሩ 5 የበረራ ቡድን አባላትም ሕይወታቸው ማለፉን የጃፓን የትራንስፖርት ሚኒስትር ቴሲሶ ሳይቶ ገልጸዋል። አደጋውን ተከትሎም በጃፓን በዛሬው ዕለት ሊደረጉ ከነበሩ ከ100 በላይ የሀገር ውስጥና ዓለም አቀፍ በረራዎች መቋረጣቸው ተሰምቷል። በዚህም የአየር መንገዱ ተጠቃሚ የነበሩ ከ20 ሺህ በላይ ደንበኞች ጉዞ መስተጓጎሉ ነው የተሰማው። በሀገሪቱ የተከሰተውን በረራ ለማካካስ የጃፓን መንግስት የባቡር ትራንስፖርት አማራጭ ማቅረቡን ሲኤንኤን ዘግቧል። ትራንስፖርቱ እንዳይስተጓጎል የማዕከላዊ ጃፓን ባቡር ጣቢያ ተጨማሪ የትራንስፖርት ባቡሮችን አገልግሎት ላይ አውሏል ተብሏል። የተከበራችሁ ተመልካቾቻችን ከካፋ ቴሌቪዥን ለሳቱ የምራናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን እየመራው እኔ ብሩክታይት ብርሃኑ አብሬያችሁ ቆይታ አደረኩ። ከቀሪ የካፋ ቴሌቪዥን መሰናዶች ጋር መልካም ጊዜ